ሰላም ጤና ይስጥልኝ። እንዴት ናችሁ? የዓለም ቻናል ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ማለት ነው። ዛሬ በአዲስ ነገር መጥቻለሁ። እሱም ምንድነው እንግዲህ ሩታ ሰሞኑን አዲስ ነገር እንትን እያለች ነበረ። እሱንም ደግሞ ሄርሜላን ጠርታት ነበር፣ እንደዚሁ ዳኒም ነበረ ማለት ነው። በዛውም እንግዲህ አብርሽም መጥቶ ነበር ማለት ነው። እና ይሄ ሄርሜላ እንግዲህ ሩታ የጠራቻት ሄርሜላን ነው። ሄርሜላ እንግዲህ ሄዳ ነበረ። ስኬድ እንግዲህ አንቺ አብርሽን ይወደኛል ያፈቅረኛል እያልሽ ብዙ ነገር ስትይ ነበረ። አሁን ግን ደግሞ ሰሞኑን ለኔ ሜሴጅ ልኮልኛል እዩ እያለች እንግዲህ እያሳየቻት ነበር ማለት ነው። ሄርሜላ ግን ለማየት ፈቃደኛ አይደለችም። ምንም ነገር አላይም፣ ምንም ካየሁት በላይ የሚፈጠር ነገር ስለሌለ ምንም ነገር ማየት አልፈልግም በማለት እንግዲህ መልስ ሰጥታታለች ማለት ነው። አንቺ ብዙ ስትይ ነበረ፣ እሱ ይወደኛል እንደዚህ ነው እያልሽ ስትይ ነበር። ነገር ግን ይሄው እሱ ማንን እንደሚወድና ማንን እንትን እንደሚል ይሄው ልኮልኛል እያለች እንግዲህ ነበረ። ለማየት ግን ያው እንዳልኳችሁ ሄርሜላ ለማየት ፈቃደኛ አልሆነችም፣ አላየችም ማለት ነው። ነገር ግን ዳኒም በጣም ነበረ የተናደደው። ዳኒ ራሱ በጣም ነው የተናደደው ማለት ነው። ምክንያቱም እንዴት እንደዚህ ታደርጋለህ ምናምን ብሎ እንግዲህ ተቆጥቶታል አብርሽንም ማለት ነው። ሄርሜላ ሲጀመር አንቺና አብርሽና እኔን ለማራራቅ ወይም ደግሞ አንድ ላይ እንዳንሆን ቅናት ነው እንደዚህ ያደረገሽ፣ የቅናት ነው እንዲህ ያደረገሽ እያለች እንግዲህ ሄርሜላም ስትላት ነበረ። አዎ እኔ እንደዚህ ነኝ፣ እኔ ቆንጆ ነኝ፣ እንዲህ ነኝ፣ እኔ ምንድን ነኝ እያልሽ እንግዲህ የቅናት ነው አንቺ እንደዚህ እየሆንሽ ያለሽው። እኔ ደግሞ ራሴን የወሰንኩ ሴት ነኝ፣ ለራሴ ወስን ያለሁኝ ምንም ነገር ማየት አይጠበቅብኝም፣ ማሳየትም አይጠበቅብሽም፣ አላይምም ብላ እንግዲህ ሄርሜላም መልስ ትሰጣታለች ማለት ነው። እንግዲህ ዳኒም ደግሞ ይሄ ነገር ምንድን ነው? ቆይ አንቺስ እንዴት ነው ምናምን እያላት ነበረ ሮታን ማለት ነው። ሮታ ግን ደግሞ ምንድን ነው አሁን ከሮታ ጋር እኔ እንትን ያልኩት ማለት ነው። አሁን ይሄንን ልኮልኛል ወይንም ደግሞ አብርሽ ደግሞ ውሳኔውን ከወሰነ ወይ ከሷች ጋር ወይ አንድ ጊዜ ፍቅርን አንድ ጊዜ ደግሞ ሮታን አንድ ጊዜ ሄርሜላ ከሚል አንደኞቹ ላይ ውሳኔ እንትን ብሎ ወስኖ ቢቀመጥ ጥሩ ነበር። ነገር ግን እንደዛ ውሳኔው በደንብ እንትን ያለ አይደለም ማለት ነው። ነገር ግን ምንድነው መሰላችሁ የሄርሜላ ምንም ከአሁን በኋላ ራሴን ወስን ያለሁኝ የራሴን ህይወት ምን ማድረግ እንዳለብኝ ምን ጋር መኖር እንዳለብኝ የወሰንኩ ነኝ፣ ወስን ያለሁ ምንም ነገር እንትን አትበኝ እያለቻትም ነበር ማለት ነው። አብርሽም እንግዲህ ጠርተውት ነበር። አብርሽም ሄዴ ማለት ነው። አብርሽ እንግዲህ ሲሄድ እንደዚህ አድርገሃል፣ እንዴት ነው ሰሞኑን ደግሞ ምንድነው እያየሁ ያለሁት ነገር እኔ በጣም ተናድጃለሁ ብሎ ነበር ዳኒ። እንግዲህ ምንድነው ምን ተፈጥሮ ነው ምንድነው እያለ ነበረ አብርሽ ማለት ነው። እንደዚህ ሜሴጅ ልካላታል ሮታ ሲለው እኔ መቼ ነው ላኩት አላኩም ብሎ መልስ ይሰጣል ማለት ነው። ልካላታል ይለዋል ዳኒ። ከዛ እንግዲህ ሮታም ያንን እንግዲህ እየው እያለው ነበረ ዳኒ ማለት ነው። ምንድነው የማየው ምንም የላኩት ነገር የለኝም ሲል እንግዲህ ያው ስልክ ቁጥሩ እየሱ ነው። ሜሴጁ እንግዲህ እንድታየና እንደተላከለት ያስታውቃል። ይሄ ቁጥር ይሄ ማን ነው ሲለው ዳኒ ቁጥሩ የኔ ነው ብሏል ማለት ነው። ነገር ግን እኔ ምንም የጻፍኩት ነገር የለኝም፣ ምንድነው ነገሩ ምንድነው እያለ ነበረ አብርሽ ራሱ እንግዲህ እየተከራከረ ነበረ። ሄርሜላ እንግዲህ አንቺ ቆይ ዝም ብለሽ ያችን ፍቅርም ስደውልሽ ስጠራሽ መምጣት፣ ሮታም ስጠራሽ ስደውልሽ መምጣት ምንድነው አንቺ የሚያመጣሽ ነገር ምንድነው? ሲደውልሽ ዝም ብለሽ የምትመጭበት ነገር ነው ያልገባኝ። ለምን ትመጫለሽ? ሲጀመር አንቺና እኔን ለማለያየት ሆ ብለው የሚሰሩት ስራ ነው። አንቺ ደግሞ ዝም ብለሽ ትደውሉልሽ እግርሽን አንስተሽ ዝም ብለሽ ትመጫለሽ እያለ እንግዲህ ሄርሜላንም ሲቆጣት ነበር ማለት ነው። አይ እኔ ሲጀመር እሷ አሳየችኝ አላሳየችኝ ካየሁት በላይ ምንም የማየው ነገር ስለሌለ የሚታይ ነገር ስለሌለ ከእኔ በላይ ካየሁት በላይ የሚፈጠር ነገር የለም። ስለዚህ ለራሴ የወሰንኩ ሴት ነኝ ብያታለሁኝ። ይሄን አልሻት እያለ እንግዲህ ሲል ነበረ ማለት ነው አብርሽ ማለት ነው። እንግዲህ አብርሽ አንቺ ሮታ ስደውልልሽ ያችም ሲደውልልሽ ያምና እያልሽ እኔን የምትጨቀጨቀኝ ከሆነና እኔ ጋር ምንም የማታምኔን ከሆነ ምንም እንትን የማትይ ከሆነ ኦልሬዲ እነሱ አንቺን ለማለያየት ነው። አንቺ ደግሞ የእነሱን የምትሰሚ ከሆነ
እንደፈለግሽ መሆን ትችያለሽ። የፈለግሽው ሂጂ ስትፈልጊ የፈለግሽው መሆን ትችያለሽ። ግን ካሁን በኋላ ምንም አይነት ጭቅጭቅ መስማትም ማለትም አልፈልግም፣ እንደፈለግሽ ሁኒ እያለ እንግዲህ ሄርሜላንም በቁጣ ሲላት ነበር ማለት ነው። እንግዲህ ያው ለሩታም እንዳልጻፈላት ነው አብርሽ የተናገረው። ምንድነው ተጠልፎ ነው ምንድነው ወይስ ምንድነው ነገር እየተባባሉ ነበረ። ያው ቁጥሩ ግን እሱ ላይ እንዴት ተገኘን ነው እንትን የሚለው ማለት ነው። ነገር ግን ደግሞ አውቀው ነው እያለ ነበረ። ታዲያ በዛ ቁጥር ላይ እንዴት ሊሄድላት ቻለ የሚለው ነው እንግዲህ ማለት ነው። በዛም ተነስታ ነው እኔ እንደዚህ ነኝ ስትይ ነበረ። አንቺ ቆንጆ እንትን አልንከባከበው ብለሽ ወይስ እንትን ብለሽ ስትይ ነበረ። ይሄው አንቺንም ራሱ ጊዜ ማሳለፊያ አድርጎሽ ነው እንጂ ወዶሽና ወይንም ደግሞ አፍቅሮሽ አይደለም ከአንቺ ጋር የሆነው እየተጫወተብሽ ነው በማለት እንግዲህ ሩታ ለሄርሜላ ትላታለች ማለት ነው እላችኋለሁ። እና ደግሞ ምንድነው እኔ አይምለው ማለት ነው። አሁን እንግዲህ እሷስ ይሄንን ሜሴጅ እንግዲህ አሁን ገባልኝ እንዳለልኝ እሺ ለእሷ በድብቅ ነው እንግዲህ ይሄ ነገር እንትን ያለው በድብቅ እዛ እንቆይና ወደፊት ምናምን በቃ አንድ ላይ እንሆናለን ይመስላችኋል? እንደዛ ይመስላችኋል? እሺ ይሄን ነገር እኮ ሄርሜላ ራሱ እኮ ልብ ግልጽነት ሰጥታለች። ምክንያቱም እኔ ጋር ከፈለክ እኔ ጋር ሁን፣ ከሩታ ጋር መሆን ከፈለክ ደግሞ ምርጫህን ወስን፣ እኔን ደግሞ ግን አታወዛግበኝ ብላ እኮ ተናግራለች ማለት ነው። እኔ በወድህ እንጂ ካልወደድኩ ምንም ነገር እንትን የምለውን ነገር የለም። ነገር ግን ከኔ ጋር መሆን ካልፈለክ ደግሞ ቁርጤን እንዳውቀው ንገረኝ ብላ ነበር ማለት ነው። ገባቸው? ግን ምንድነው ሩታን አንቺ ከፈለግሽ ከሱ ጋር ሁኒ፣ አንቺ ተተንተም ምንድነው ካልሽው ከሱ ጋር ሁኒ ትላለች እንጂ ነገር ግን የአብርሽን ውሳኔ ወይንም ደግሞ እንደሚወዳት እንደሚያፈቅራት ያኔ አልገለጠላትም ማለት ነው። ገባችሁ? ብዙ ጊዜ ቀለበት እሰርልኝ ስትል የነበረው ቀለበት እንሰር፣ ልቤ እየፈራብኝ ነው፣ ሽማግሌ ቤተሰብ ጋር እንላክ ስትል የነበረው ብዙ ጊዜ እንግዲህ አብርሽ ሳይሆን ሄርሜላ ነበረች ማለት ነው። ገባችሁ አይደለም? ታዲያ አሁን ይሄ እስከ መጨረሻ ይሆናል ወይ ነው ጥያቄው ማለት ነው። አሁንም እኮ እሷ እንደዚህ ከሆነ ነው እንጂ ምንም እንትን ነገር ያሉት ነገር የለም። ነገር ግን በዙ ዙሪያ መልስ ሰጥቷል። መልስ የሰጠው ማን ነው? ዴቭ ማለት ነው። ዴቭ ምን አለ? ሩታን ጠርቷት ነበር። ሩታ እኔ ዛሬ የጠራሁሽ ለምንድን ነው ሁል ጊዜ በጭቅጭቅ የምትመጪው? ለምንድን ነው በጭቅጭቅ ሁሌ የምትመጪው? ለምን በአዲስ ነገር ከልዑሌ ጋር አትመጭም እያላት ነበር ማለት ነው። ለምን ከልዑሌ ጋር አንቺ በአዲስ ነገር ለምን አትመጭም? አንቺ ብዙ ጓደኛ አለሽ፣ ብዙ እንደዚህ ምንድነው ጓደኞች አሉሽ፣ ከነሱ ጋራ ለምን አትመጭም? ለምን አትሰሪም? እና ደግሞ ከልዑሌ ጋር ሆነሽ ለምን በአዲስ ነገር አንቺ ፈታ የሚያደርግ ለምን አትመጭም? አንደኛ ኦዲንስም ሰልችተዋል። በቃ ጭቅጭቅ፣ ሁል ጊዜ ጭቅጭቅ፣ ዛሬም ነገር ሰልችተዋል፣ በጣም ሰልችተዋል። አሁን አንቺ ሜሴጅ ገባልኝ ብለሽ ያንን ሄርሜላን ጠርተሽ እንደገና ደግሞ እሱንም ደግሞ እዚህ እንደገና ጠርተሽ ይሄ አሁን አግባብ ነው? ይሄ ለአንቺ አግባብ ነው ወይ? ለአንቺ እኮ ክብርሽን መቀነስና ክብርሽን እንትን ማለት ነው እንጂ እንደገና ለእኔ ሜሴጅ ልኮልኛል ብለሽ እንደገና ጭቅጭቅ መፍጠር እንደገና እንደ አዲስ ነገሮችን እያነሳሽ ጭቅጭቅ ለምንድን እንደዚህ ታደርጊያለሽ? በማለት እንግዲህ ዴቭ ራሱ ማለት ነው የአብርሽ ታላቅ ወንድም ማለት ነው ሩታንም ሲቆጣት ነበረ። በእውነቱ ሁሉም ሰልችቶታል። አሁን ላይ ጭቅጭቅ ሰልችቷቸዋል፣ ተመልካችም ሰልችቶታል። እና እንጂ በአዲስ ነገር እስኪ ለመምጣት ሞክሪ፣ በአዲስ ነገር አሁን ሰሞኑን ይሄ ተፈጠረ ብለሽ ይሄ ሜሴጅ ገባልኝ ይሄ እንደዚህ እኔን ነው የሚወደኝ ወይንም ደግሞ እኔ እንደዚህ ነው ከሚል ይልቅ አንቺ ከልጅሽ ጋር መኖር ትችያለሽ፣ ከሌላም ጋር እንደዚህ መኖር ትችያለሽ። አንቺ በቃ ምንድን ያልሽ ሴት ነሽ። ስለዚህ ለምን በአዲስ ነገር አንቺ አትመጭም? ለምን ከነሱ ጋር ሁሉ ጊዜ ትጨቃጨቂያለሽ? ብሎ እንግዲህ ተቆጥቷታል። ሩታንም ዴቭ ማለት ነው በአዲስ ነገር ለመምጣት ሞክሪ፣ እንደዚህ ነው ከነሱም በቃ ታያቸው፣ እነሱም የራሳቸውን ህይወት ይኖሩ፣ አንቺም ደግሞ ደስተኛ ሆነሽ ከልጅሽ ጋር ለመምጣት በአዲስ ነገር ሞክሪ እያለ እንግዲህ ይህንን ባለችበት ዙሪያ ማለት ነው። ዴቭም እንግዲህ ሩታን ተቆጥቷት ነበር። በአዲስ ነገር ነይ ቶሎ ከልዑሌ ጋራ እያለ ነበረ። እውነት ነው። አሁን ላይ ግዴታ ከነሱ ጋር ግዴታ እኔን ነው የሚወደ ግዴታ
በቃ እኔ ነኝ ሁላቸውም በፍክክር አለቁ ማለት ነው። ሲፈካከሩ ምንድን ነው ሲፈካከሩ የተፈካከረ ጎጆ ነው ሳይዘጋደር የሚባል ተረት አለ።